እኔ አሁን አረቄ አልወድም። እውነት አረውነት እውነት እኔ እኮ ሰብቻለሁ። ማርያም ቀደም ነበር የምጠጣ። አሁንስ? አሁን አልጠጣም። ማን ነበር የሚሰጥሽ? ቀደምማ ሁሉ ሲጠጣ አምጡ ነው ነበር ማለት። እሺ ከዚያ ጨጓራዬንም ጎዳኝ ተቆ በጊዜ ነው ያቆምሽው አንቺ? አወጣላቸው የምጠጣው። ጠላስ ማን ነው የሚሰጥሽ? ጠላማ እነማም እናቴም ትሰጠኛለች። የማንን ጠላ ነው የምትወጂው? የነደመጨው የማጥሩ ሰው እናንዳርገው ነው። ምንም አይልሽም? አረቃው ነው እነሱ ሲጠጣ ራሱ ጠጥቻለሁ። ለምን አስጠላሽ? ሲሸተኛ ራሱ በጣም ደም ይፈላል። ጠላና ውሃ በምን ይለያያሉ? ውሃው ተሸልቆ ይመጣና ጠላ ይቦጩበታል። እሺ ሲቦጩበት ያ ተላይ ሆኖ ቆይና ይጣራል። እሺ ሲጣራ መጠጣት። ያውም ሴቱን ቢብሏል ልሞክር እንጂ ዝም ብዬ ጠራ። ሄሎ አሎ፣ አባትሽ መርጌታ፣ እናትሽ ቆራቢ፣ ወንድምሽ ዲያቆን፣ እኔ ሞኙ አማኝ፣ እኔ አንቺ አፍቃሪ፣ ኧረ ምን ልሆን? የኔ ዓለም እናቷ ነኝ። እናቴ አትቅለብለብ የኔ ዓለም፣ ጥድፍ ችኩል አትበል። እሺ አባቷ ቢሰሙ ውሃን የሚበላ። እሺ እሷትም የልጅወትን ስልክ አያንሱ። ሰው ሲንገዳገድ ይደገፋል እንጂ አይገፈተርም። ነውር ነው። ኦኬ የሆነ የሰውን ወረስ ሞመንት ሪፖስት ሼር ኮፒ ሊንክ ከማድረጋችን በፊት ሌትስ ፓውዝ። የሆነ ያዛርጉት እስቲ። አትሞቱም። it is not የሆነ የመንግስት ፖለቲካ ጉዳይ አይደለም። ይሄ እንትን አይደለም። የሰው ፐርሰናል ላይፍ ነው። አንዳንድ ጊዜ ቤተሰብ መሃል እንደዚህ አይነት ግጭት አለመግባባት ምናምን ሲኖር በጣም ከባድ ነው። በጣም ከባድነቱም ታውቁት የመንግስት ከፍተኛ ኃላፊ የነበረ ሰው በቃ በጣም ብዙ ነገር ብዙ ሚሊዮን ሰዎች የሚመራ ፕሬዝዳንት ምናምን የቤተሰብ ግጭት ሲኖር በቃ በትክክል ማሰብ አይችልም። የሆነ በቃ ብሬን ፎግ ነው የሚገጥማችሁ። ይሄ በቃ እንትናችሁ ይነጠቃል፣ መክሊታችሁ ይነጠቃል። ይሄ ሊደርሺፕ እንትናችሁ ሁላ ነው በትክክል ማሰባችሁ ነው። በቃ ላይክ ሲምፕል አስ ዳት ሶ that might be what happened to him እንጂ የምግብ ችግር ምናምን ነው። ምናልባት የዲሲፕሊን ጉዳይ ይሆናል። there is something that he is fighting for so acknowledge እናድርግ ያን ነገር። የኛ ጉዳይ እስካልሆነ ድረስ በቃ move on scroll እና ወደ ሌላ ነገር ግቡ። ምንድነው እንደዚህ የሰውን እንትን የሰው ምንድነው የሚባለው የሰውን መከራ የኛ መዝናኛ እናድርገው እንጂ በቃ ላይክ ይሄ ሰው እንደዚህ ቲክቶክ ላይ ወይ ሌላ ሶሻል ሚዲያ ላይ እንደዚህ የተደጋገመ ነገር ሲያደርግ አይተነው አናውቅም። he is very successful businessman. he was የምግብ ጉዳይ አይደለም እንደነገርኳችሁ። ይሄ once የኢትዮጵያ አየር መንገድ ቢዝነስ ክላስ ሼፍ የነበረ ሰው ነው። on top of that he is a restaurateur. he is very successful entrepreneur. so እንደምታዩት he is very actively ብዙ ነገሮች ላይ ስፖርት ምንም ላይ ኢንቮልቭ የሚያደርግ ሰው ነው። ሶ የሆነ ነገር እንደዚህ አይነት ነገር ሲያጋጥመው ለመጣል አንደርደር እንጂ የሆነ ኤምፓቲ የሚባል ነገር አቆለ የት ነው ግን እኛ እንትናችን እንደዚህ ተነጥቆ የተወሰደብን ነው። like how is that our business sometimes በቃ እንደዚህ ለማላገጥ በቃ እንዴት መስራት የማይችል የሆነ ምናምን እናንተም ሰርታችሁ በልታችሁ ኖራችኋል። እንኳን እሱ ይኖረሚን ግን በቀደም ለታ አንቺ ድንጋይ ብሎ ከሰደበኝ በኋላ እህል ውሃችን እንዳበቃ ተረድቻለሁ። አራስ ሜልሽ ላይ እንደው ባክሽ እንደው ኃጢአቱን አበዛሽው። አሁን ድንጋይ ስድብ ነው እና ምንድነው? ድንጋይ ስድብ ነው። እስቲ ተመልከቺ፣ ከተማ በሙሉ እንዴ አጥር መስሎ የቆመው ህንጻ ሁሉ በምን የተሰራ ይመስልሻል? በድንጋይ እኮ ነው። መንገዱስ ብትይ፣ ድልድዩስ ብትይ፣ ሌላው ቀርቶ የምንበላውን እህል እኮ እንዲህ የሚፈጭልን እኮ ድንጋይ ነው። ምን መስሎሽ ነው? እንደ በመጽሐፉስ ቢሆን ዳዊት ጎልያድን ግንባሩን ብሎ የገደለው በምንድን ነው? በስናይፐር ነው እንዴ? በድንጋይ እኮ ነው። ይሄ ሲያሞጋግስሽ ነው እንጂ አንቺን ለመስደብ ብሎ አይመስለኝም። እኔ አይመስለኝም። አይደለም እንዴ አንተ? ባሻ እንግዲህ እሱ የተናገሩት ነገር እንዳለ ሆኖ እንግዲህ እኔ ድንጋይ ስል ምን ለማለት ፈልጌ ነው፣ አንዳንድ ድንጋይ አለ። አሁን ትልቅ ቋጥኝ ይሄ ከትልቅ ተራራ ላይ ተጎምዶ የሚወድቅ ድንጋይ አለ። መንገድ የሚዘጋው ይወርድና ይዘፈዘፋል አውራ ጎዳናው ላይ እና እንደሱ አይነት ይሄ በጣም ብርቱ ከመሆኑ የተነሳ ንቅርቅ የማይል ከመሆኑ የተነሳ በመዶሻ አይደለም
በዲናሚት የማይፈርስ ድንጋይ ቋጥኝ እና አሁን አንዳንዴ የከባድ መኪና ሾፌሮች እንዲህ ይመጡና ይመጣው እሱን ለማምለጥ ሲሉ እንዲህ ብለው ሲሄዱ ወይ ይገለበጣሉ ወይ ካገር ይወጣሉ። እንዲህ አይነት ለህይወት ለልማትም ጻር የሆነ ድንጋይ ማለቴ ነው። እሷን ድንጋይ ስድ አስተናጋጅ አቤት ሲጠሩ ቀልጠፍ በል እንጂ ምንድነው ነው እየተሳብክ የምትመጣው? ውሃ አምጣልኝ። ቀዝቀዝ ብሎ የሞቀ ምን ቀዝቀዝ ብሎ የሞቀ ግማሹ ሙቅ ግማሹ ቀዝቃዛ። ቶሎ በል። ዛሬማ እንዲህ ነው ማሽከረክረው። ሰራለታለሁ። በስርዓት አስቀምጥ እንጂ ላንቺ ስነ ስርዓት እንዴ ምን አገባ እንዴ? ካፌ አይደል እንዴ? ስራህን ስራ እንጂ አባ። ስራ ቦታ ነው፣ አትረብሽኝ። የኔና አንቺ ነገር አብቅቶለታል ብያለሁ አይደል? ማን ፈልጎ መጣ? ማን ፈለገክ? ስማ ያው ለበትጠበስ አትሸተኝም። እሺ አንተ ታይ እንጂ ያኔ ልሰንጠቅልህ አላልሽም እንዴ? ስንት እዚህ ውስጥ ተኝተሻል ነበር እንዴ? እኔ ላንተ ታጠብ። ለማንኛውም ዛሬ ትልቅ እንግዳ ጋብዣለሁ። አንቺ ጋር እዚህ ሊስተናገድ። ስማ እኔ ካንተ ጋር ስር መጠመጥ አልኖርም። ገባ? በቃ ገንዘብ ያለው ጸጉሩ መለጥ ያለ መላጣ ገንዘብ ያለው አገኘው። ጨጓራኑም ልትልጭለት ነው። ምን አገባ? ስምታል ወንድሜ። እስቲ አንዴ ድምጽህን። ሄሎ ቤቢ ወዬ። ኦኬ ፓርኪንግ አጣ ቤቢ። ይኸውልህ ከጎን ያለው ካፌ ጋር አለልህ እኮ ፓርኪንግ። በቃ ቁምና ና። ውይ መኪና ያቆማል። አረ አንተ ምንን ታቆማለህ ማለት? ችጋራም በእናትህ ሂድ በቃ ወደዛ። ምን ትመስላለህ? አፈር። ካንተ ጋር ያሳለፍኩት ጊዜ ራሱ አልቆጥረውም። እሺ ከእድሜ ነው ማስቀንሰው። ምን ይመስላል? አሁን እኔ ካንተ ጋር ግን ጉማሬ መሰልክ ሰውዬ። ምንህን አይቼ ነው አብሬክ የሆንኩት? በዛ ላይ ችጋራም 10 ሳንት የለክ። ተረሳ፣ ያ ሁሉ ነገር ተረሳ። በባዶ ኪሴ ስንት ቤት እየሸኘሁሽ እርጥብ ቤት ለእርጥብ ቤት ወስጄ ያበላው። አሁን እሱን ቲፕ እሰጥሃለሁ። ስማ ቲፕ እሰጥሃለሁ። እርጥብ አበላሽ ስትል አታፍርም? ሰው በርገር ያበላል፣ ስንት ነገር ያበላል። አረ እንደው ሰልጥን። ወይኔ ጉዴ! እኔ ካንተ ጋር ያቃጠልኩት ጊዜ ነው የሚያሳዝነኝ። አሁን ሂድልኝ። በአንድ ሹራብ እንኖራለን ያልሽው ይሄ ነበር? ነጠላ ጫማ በመርፌ ቁልፍ ሰፍተን ያደረግነው ለዚህ ነበር። ካንተ ጋር በህልሜ መሆን አለበት። እኔ ካንተ ጋር እንዲህ አይነት ኑሮ መኖሬን ራሱ ማመን አልችልም። ቤቢዬ ሲመጣ እንዳታዋርደኝ። ሂድ ደግሞ ስራህን ስራ። ይኸው መጥቷል እዚህ ጋር ወልወል ምናምን አድርግልሽ። ስራ አስተናግድ እንጂ ምን ቆመህ ታየኛለህ? ያልፋል። ገዛሽ? ስልክም ገዛልኝ። አይፎን ነው። አይፎን ገዛልሽ? እሱ ያንተ ጠቅጠቋ ተቀየረች ነው? እሷ ነች አሁን። የለህማ። ሂድ በእናትህ አታላዝንብኝ። ሶፍት አምጣልኝ። እጭ ሶፍት ድሮም አውቃለሁ። ሲጀመር በጣም ነሽ አልክ። ሰርገኛውን ነው የፈለከው? ስንት ኩንታል? አይሆንም፣ በዛ አይሆንም። በቃ 40 ጨምር ይሁን። 40 አሁን ከሰው ጋር ደውለህ 40 ጨምር። የሚሆን ከሆነ ያወረዱ ነው። አሁን አስገው ይላኩልህ አስገባ አካውንት። እሺ እኔ የምልህ ተስፍሽ ምን አለ ደህና ነገር ለብሰህ ብትመጣ ፎቶ ላይ እንዳለው። ምን ስጠሪኝ እኮ በቃ ዝም ብዬ መጣሁ። ስራ ላይ ነበርኩ አይደለም? የኔ ፍቅር የኔ አባት አስቆየሽ አይደል? ለኔ ስትል ስራህን ትተክንፍ ስትል መጣ ካደለ። ታክሲዎች የሚገርምሽ የ10 ብር መንገድ 15 ብር አላሉኝም። እኔ ደግሞ ለምን 15 ብር ወጪ አወጣለሁ ብዬ በእግሬ መጣሁ። የኔ ጌታ መኪናዎችህን አቁመህ በእግርህ ለኔ ስትል ስከንፍ መጣክ። የምን መኪና? የኔ ፍቅር ምን አዘዝሽ? በገብስ ቀየርሽኝ። እንትን ነው ትንሽ አይደል? ቦነ ቶ አውቆ ነው ቤቢ፣ አውቆ ነው። እንዲህ ነው አይ ካፌውም እንትን ነው። ጥንቃቄ፣ ሌሎች ደንበኞች እኮ መረበሽ የለባቸውም አይደለ እንዴ? አዋ ወፍጮ ቤት እኮ አይደለም ካፌ ነው የመጣችሁት አይደል? እሺ ቡና አምጣልህ ቤቢ፣ ቡና ይምጣልህ አይደል? እሺ ቡና አጨርሹማ፣ አንቺን እንጠጣለን። 1 ለ2 ነው የምትጠጡት? 1 ለ2 ቡና ጥሩ ነው። ጥሩ የሚበላ ቸኩላሉት። ምን አለ እሱ? አሩስቶ ትወዳለች? ሙሉ አሩስቶ። በቃ ቤቢ አሩስቶ ቆንጆ ነው። ቆንጆ ዋጋው 4500 ብር ከነፍሽ። ቆንጆ አምጣልን በቃ። ይሄ እኮ የብቅል ዋጋ ነው። አይ እንትና ሌላ ምን አለ?
ምን አለ ሌላ? ሸክላ ጥብስ አለ። ሌላ እንደሱ ያልተጠባበሰ ቀላል ነው። ኪሎ 3000 ብር ነው። ያልተጠባበሰ ጥሬውና ጥሬ ትቆርጣላችሁ። ጥሬ አይ ለምን የበሰለ ይሁን እንጂ ጥሬ ከሚሆን የበሰለ ሽሮ የላችሁም እንዴ? ሽሮ ዛሬ እኮ ጾም አይደለም። ሽሮ ጥሩ ነው በነገራችን ላይ። ሽሮ አልነቀዘም አይደል? አልነቀዘም። ሽሮ ይሁን 1 ለ2 ይጨምራል። በየአይነት ይሁና በቃ ቤቢዬ ይሁን በየአይነት አይነት ለእንትንም ልክ ነው። በየአይነት ይሻላል። በየአይነት ይሁን ሁሉም አይነት አድርገህ ከእርጥብ ይሻላል። በየአይነት ክክ ይኑረው። እሺ ክክ ይኑረው። ከካት ማለት ነው። ክክ ይመጣል። እሺ ተጫወች። እየተጫወትኩ ተጫወች። ይኸው አባርጄ ነው ያመጣሁላችሁ። እንትን ነው ሌላ ሲኒ እኮ ፈልጌ ነበር ላካፍል፣ ግን ከለከሉ። የችጋራም ትእዛዝ አይፈልጉም እነሱ። ስትሮ ላምጣ እንዴ ነው? አይ እኔ አልፈልግም። እኔ ሶስተኛ ቡና ነው ጊዜ ቤቢ እኔ ጠጥቼ ነው የመጣሁት። ግማሽ ጠጡ። ግማሽ የቀሰቀሰ ግማሽ ሄደ ምግቡን አንጣ። እኛ እንደምን እናደርገዋለን? ትንሽ ሲቆሉ አሳርረውታል አይደል? አንተ ራሱ አራ ረሰው አሁን አስካለ ምን አደረገች በይ? ነገ መልሳለሁ ብላ ወሰደች 2 ኩንታል። አንዳንድ ሰው ያለ አቅሟ ትደግሳለች። አንዳንድ ሰው ያለ አቅሙ ሲንጠራራ እናድርሽ። ስለኛ ለምን አናወራም ቤቢ? ስላንቺ እኮ አሁን በቀደም ዕለት አንዱን አሳሰርኩት። ሰው ግን ለምን ቃላባ ይሆናል እንደዚህ? ለምንድን ነው ባለው ጊዜ ገንዘቡን የማይከፍለው? እግርሽ ላይ ወድቆ እኮ ነው የሚበደረው። ይበደራል ግን አይመልስም ባለው። እኔ አሁን በቀደም አንዱ መጣ። ከዛ ሚስቴ ሌላ ክፍሎ እንደገና ሚስቱን ላከ ተመልሶ መጣችና ግማሽ ኪሎ ኮረሪማ ለ2 አካፍለን አለች። እኔ ስራ ትቼ ነው እሷ የማካፍለው? ቤቢዬ ከኮረሚ መጣ። ስለኛ እናወራ። እሺ አይ እናወራ ስለኔና ስለ እስቲ ቀልድ ንገር። እኔ ልንገርሽ ቀልድ? እሺ ቀልድ ንገር። የሚያስቅ ነው ግን ተዘጋጂ። በልተሻላ ምግብ? 2 አስፈጪዎች ናቸው አሉ። ከወፍጮ ቤት ወሬ ሌላ የለህም እንዴ? ሌላ ምግቡን አምጣልን አባ። ሌላ አምጣ። የበላን እናወራለን። ኮረሪማ ይኑረው? ኧረ አይኑረው። አዎ አይኑረው። ጥሩ ለጨጓራ ጥሩ አይደለም። ዋጋ ሊጨምሩብን ነው ሆን ብለው ማላቅ መስሎት። ታጪ ምን አለኝ ነበር ያልከኝ ቤቢ? አለ እህል ቤት አለኝ። ገጠር ላይ 3 ወፍጮ ቤት አለኝ። 3 ወፍጮ ቤት ብሎ ወፍጮ ቤት እንዳይመስልሽ። እንዴት ነው እቺን ነገር አመጣኸው? ባዶ አደረኩትና እንግዲህ እሺ ስፈልግ እንጠራለን አይደለ? የፈለጋችሁት ነገር ይኖራል። እሺ ብይ እንጂ ምን ሆነሻል? አይ ቤት በልቼ ነው የመጣሁት። ኧረ ብይ፣ ይሄ ሁሉ ወጪ ወጥቶ ቤት። ኧረ ሰው ምን ይላል? ብይ እሺ ብይ። እኔ ሽሮ ምስር ምናምን ብዙም አይደለም። ጎመን ትወጃለሽ? ጤፉ ቀጭ አለ። ምን አለ 10 ብር ቢጨምሩ እኮ ደህና ጤፍ መግዛት ይችላል። አንዳንድ ሰው ግን ሰቆንቋና ለ10 ብር ልዩነት ብለው ይዋርደም እኮ ነው የሚመጡት። ጥርስ ላይ ግን አየሽ። ስለኔና ስላንተ ልናወራ ነበር አይደል የተቀጣጠልነው? እስቲ ስለኔና ስላንተ ምን ታስባለህ? ጮክ ብላ አውራ ቤቢዬ። እና ለአንደኛውን ደረጃ ቢያደርጉት ምስሩ ምን አለ? አቤት አንዳንድ ሰው ግፈኞች ናቸው። ሆቴሎች ግን ግፈኞች ናቸው። ምን ጎደለ? ምን ይምጣ? አይ ምንም አልጎደለ። ኧረ ወድሽም ስለኔና ስላንተ እናውራ። መቼ እንጋባ፣ መጀመሪያ ቤትና መኪና መቼ እንግዛ ምናምን የሚለውን ጮክ ብላ አውራ። እኔ እንደዚህ አይነት ቀልድ አይደለም። ገና ከተዋወቅን 10 ቀን እንኳን በቅጡ ሳይሞላን እንጋባት ያለሽ እንዴ? ባላው እኔ እንደዚህ ጥድፍ ችኩል ለነገር አይመቸኝ። መጀመሪያ እንግባባ፣ ከዛ እንጋባለን። ምን ጎደለ? እየበላ ብዙ አልተመቸኝም ምግቡ። አልተመቸሽም? ኧረ በቃ ይሄንን እኔ በፌስታል ያድርግልኝና እራት በለዋል። ጥጓን ሄደን ወክ እንበላለን። እዛ ጋር ደግሞ ቆንጆዬ እርጥብ አለ። እሱ ነገር እርጥባም ችጋራ ደግሞ እኔ አንተን ሰው ብዬ እዚህ መጠሬ እርጥባሞች። እሺ ገደል ግቡ።
ማሬ ወንድም ሂሳብ በቃ ተሆነ ይከፍለዋለሁ።